ሰላም ጤና ይስጥልን። ይህ የዕለቱ ድምፅ ነው። የመካከለኛው ምስራቅ ሰማይ ዛሬ በጠራራ ፀሐይ ሳይሆን በድንገተኛና አስፈሪ የጥፋት ደመና ተሸፍኗል። ይህ ደመና ከባሩድ ሽታ፣ ከሚሳኤል ጢስና ከዘመናዊ የቂም በቀል መንፈስ እየተከመረ ነው። የዓለምን የኃያልነት ሚዛን ከመሰረቱ የሚንጥ፣ የሰዎችን ልብ በድንጋጤ የሚያርድ፣ ማንም ያልጠበቀው አዲስ የጦርነት ነጋሪት በታላቅ ድምፅ እየተጎሰመ ይገኛል። እስካሁን በስውር የደህንነት ስራዎች፣ በስለላና በዲፕሎማሲያዊ ሽኩቻ ይካሄድ የነበረውን መፋጠጥ አሁን በገሃድ ወደ ደም አፋሳሽነት ፍልሚያ ተቀይሯል። የሞት ጥላ በክልሉ ላይ አረንጓዴ፣ ቀይና ጥቁር ቀለማትን አጥልቆ እያንዣበበ ይገኛል። ይህ ተራ የድንበር ግጭት ወይም የጥቅም ሽኩቻ አይደለም። ይህ የሶስተኛው የዓለም ጦርነት መግቢያ በር ሊሆን የሚችል የዘመናት ቂም፣ የታሪክ ቁርሾና የህልውና ትግል የተዋሃደበት አሰቃቂ የፍጻሜ ዘመን ትዕይንት ነው። የቱርክና የእስራኤል ጦር አውሮፕላኖች በሶሪያ አየር ክልል ውስጥ ፊት ለፊት ሲፋጠጡ ዓለም ትንፋሿን ውጣ የሚመጣውን ዘመን የጥፋት ድግስ በሽብር እየተመለከተ ትገኛለች። የመካከለኛው ምስራቅ ካርታ በደም እስክሪብቶ ዳግም ሊሳል የሰዓታት ዕድሜ ብቻ የቀረው ይመስላል። ሁኔታው የጀመረው ማንም ባልጠበቀውና እጅግ ድንገተኛ በሆነ መንገድ ነበር። በሰሜናዊ ሶሪያ ግዛት እስራኤል ለዓመታት እንደፈለገችው ስትፈነጭበት በነበረው አየር ክልል ውስጥ ያልታሰበ መብረቅ ወደቀ። በእስራኤል ቁጥጥር ስር በነበረውና ከ5 በመቶ በማይበልጠው የሶሪያ መሬት ላይ በሚገኘው የአቡ አልዳሃር የአየር ማረፊያ ጣቢያ ላይ የቱርክ ተዋጊ አውሮፕላኖች ከሰማይ እንደ እሳት ዘነቡበት። ይህ ድንገተኛ ጥቃት የእስራኤልን የማይደፈር አየር ኃይል ስም ያጠፋና በራስ መተማመኗን በእጅጉ ያናጋ ክስተት ነበረ። ጣቢያው በእስራኤል ኃይሎች የጦር መሳሪያ ማከማቻ፣ የድሮን ማዘዣ እና የድብቅ ስራ ማስፈጸሚያ ሲያገለግል የነበረ ቢሆንም በቱርክ አስፈሪ የአየር ጥቃት በቅጽበት ወደ አመድነት ተቀየረ። ከጥቃቱ ጥቂት ሰዓታት በፊት በአካባቢው የነበሩ የእስራኤል ወታደራዊ አዛዦች መውጣታቸው ቢነገርም ይህ እርምጃ ቱርክ ለእስራኤል ያስተላለፈችው የማያሻማ የሞት ማስጠንቀቂያ ነበረ። ቱርክ በዚህ ጥቃት ከእንግዲህ ወዲህ በሶሪያ ምድር እንደ ልብሽ መፈንጠዝ አትችይም፣ ወሰንሽን እወቂ የሚል በደም የተጻፈ መልእክት ልካለች። ከዚህ ጥቃት በኋላ በእስራኤል ወታደራዊና የፖለቲካ መሪዎች ዘንድ የፈጠረው ድንጋጤ ቀላል የሚባል አልነበረም። እስራኤል ከድንበሯ 80 ማይልስ ባነሰ ርቀት ላይ ኃይለኛና የተሟላ ትጥቅ ያለው የቱርክ ጦር ሰፈር መመስረቱን ስትገነዘብ የህልውና አደጋ እንደተደቀነባት ተረድታለች። ከደቡብ በኩል ካለው የሐማስ የትጥቅ ትግልና ከሰሜን በኩል ካለው የሂዝቡላህ አስፈሪ ኃይል በተጨማሪ አሁን ደግሞ በዘመናዊ የጦር መሳሪያዎች እስከ ጥርሱ የታጠቀ የቱርክ ጦር በደጃፏ ላይ ቆሟል። ይህ እስራኤል አስጨናቂ ብቻ ሳይሆን ወደ መቃብር የሚያወርድ ቋጥኝ ሆኖባታል። የቱርክ ድሮኖች በሰማይ ላይ ሲያንዣብቡ የእስራኤል የራዳር ስርዓቶች በጭንቀት ይጮሃሉ። የቱርክ መሪ ረሲብ ጣይብ ኤርዶዋን የጦርነት ቃላታቸውን እንደ ጦር እያወረወሩ ይገኛሉ። የቱርክ እርምጃ ተራ ወታደራዊ ትንኮሳ ሳይሆን ሰፊና ጥልቅ ዓላማ ያለው ስልታዊ እቅድ መሆኑን በተደጋጋሚ አስረግጠው ተናግረዋል። ኤርዶዋን እስራኤልን ለማጥፋትና የቀጠናውን የኃይል ሚዛን ለመቀየር ከሌሎች የእስልምና እምነት ተከታይ ሀገራት ጋር በመሆን የመካው ስምምነት በመባል የሚታወቀውን አዲስ የጦር ቃል ኪዳን ፈጥረዋል። ይህ ስምምነት ቱርክን የዓለማችን ግዙፍ የነዳጅ ኃይል የሆነችውን ሳውዲ አረቢያንና የኒኩለር የጦር መሳሪያ ባለቤት የሆነችውን ፓኪስታንን በአንድ ጥላ ስር ያሰባሰበ እጅግ አስፈሪ ጥምረት ነው። ይህ ጥምረት ለእስራኤል ብቻ ሳይሆን ለምዕራባውያን ራስ ምታት ሆኗል። እስኪ አስቡበት። የኒኩለር ኃይል ያላት ፓኪስታንን፣ ማለቂያ የሌለው የገንዘብና የነዳጅ አቅም ያላት ሳውዲ አረቢያ እንዲሁም ግዙፍና ዘመናዊ ወታደራዊ ኃይል ያላት ቱርክ በአንድ ላይ ሲቆሙ የሚፈጠረው ኃይል ምን ያህል ሊሆን ይችላል? ይህ አዲስ ጥምረት ለእስራኤል የህልውና መጨረሻ ደወል እንደሆነ ብዙዎች ይስማማሉ። ሳውዲ አረቢያ ለዓመታት ከአሜሪካ ጋር የነበራትን የጠበቀ ወዳጅነት ሸፍና አሁን ግን በድብቅ ለቱርክ ወታደራዊ እንቅስቃሴ የገንዘብ ድጋፍ እያደረገች መሆኑ ይነገራል። ፓኪስታን በበኩሏ የኒኩለር ቴክኖሎጂዋን ለቱርክ ልታጋራ ትችላለች የሚለው ስጋትም እስራኤልን ሌሊት እንቅልፍ ነስቷታል።
ይህ የሶስቱ ሀያላን ጥምረት እስራኤልን ከምድረ ገጽ ለማጥፋት የተዘጋጀ የተኩላዎች ስብስብ ሆኖባታል። የእስራኤል መሪ ቤንያሚን ኔታንያሁና የቀድሞው ከፍተኛ የጦር አዛዥ ቱርክ በቀጥታ ወደ ጦርነቱ መግባቱን አረጋግጠዋል። ኔታንያሁ አሁን የቱርክ አስፈሪ እርምጃ በመቃወም ዓለም አቀፍ ድጋፍ ለማግኘት ከፍተኛ ጥረት እያደረጉ ይገኛሉ። በዋይት ሃውስ በሮች ላይ እየተንኳኳ ያለው የእስራኤል ተማጽኖ ቱርክን አስቁሟል የሚል ነው። አሜሪካ ለቱርክ ለመሸጥ ያቀደችውን እጅግ ዘመናዊ የሆኑ ኤፍ-16 እና ኤፍ-35 የጦር አውሮፕላኖችን ሽያጭ እንድታቆም እስራኤል ተማጽነዋል። ኔታንያሁ ቱርክን የሐማስ ዋነኛ ደጋፊና አሸባሪዎችን የምታስታጥቅ አገር በማለት ወንጅለዋል። እስራኤል ቱርክን ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባልነቷ እንድትገለልና እንድትወገዝ ከፍተኛ የዲፕሎማሲ ዘመቻ ብትከፍትም የኤርዶሃን ቁርጠኝነት ግን ወደኋላ የሚል አይመስልም። እንዲሁም ቱርክ በሶሪያና በሊባኖስ ውስጥ በሚገኙ የእስራኤል ኃይሎች ላይ ጥቃት ለመሰንዘር ዘመናዊ የድምፅና ምስል ጠቋሚ መሳሪያዎችን የተገጠመላቸው ማዕከላትን መገንባቷ በእስራኤል ዘንድ ከፍተኛ የፍርሃት ድባብ ፈጥሯል። ከዚህም በላይ ቱርክ የራሷን የጦር አውሮፕላኖች በመጠቀም የሩሲያ አውሮፕላኖች ከዓመታት በፊት በእስራኤል ላይ ያደረሱትን አይነት አሰቃቂ ጥቃት ልትደግም ትችላለች የሚል ስጋት በእስራኤል የጦር ካምፖች ውስጥ የዕለት ተዕለት የጭንቀት ርዕስ ሆኗል። የእስራኤል አይረንዶም ሚሳኤል መከላከያ ስርዓትን እንኳን የቱርክን የድሮን ጥቃት ለመመከት አቅም ሊያጣ እንደሚችል ወታደራዊ ተንታኞች ይናገራሉ። ኤርዶሃን የሚያስፈራው በሶሪያ ምድር ላይ ብቻ አይደለም። ንግግራቸው እጅግ ሰፊና ጠለቅ ያለ የታሪክ ቁርሾን የቀሰቀሰ ነው። በቅርቡ ባደረጉት የንግግር እስራኤል ጥቃቷን ካላቆመች ቱርክ ታላቁን ጦርነት ወደ ቀይ ባህር፣ ወደ ኤጂያን ባህርና ወደ ምስራቃዊ የሜዲትራኒያን ባህር አካባቢዎች እንደምታስፋፋው ዝተዋል። ይህ ማለት ጦርነቱ ከሶሪያ አልፎ ወደ አውሮፓ በሮች ጭምር ይንኳኳል ማለታቸው ነው። ቆጵሮስ፣ ግሪክ እና ሌሎች የአካባቢ ሀገራት በዚህ የእሳት አዘቅት ውስጥ ሊገቡ እንደሚችሉ አሳሳቢ ምልክቶች እየታዩ ነው። ቱርክ እስራኤል ከግሪክና ከቆጵሮስ ጋር በሚሆኑ በሜዲትራኒያን ባህር ላይ የተዘረጋውን የጋዝ ቧንቧ መስመር እና የንግድ ትስስር ለማቋረጥ የባህር ኃይሏን በተጠንቀቅ አቁማለች። የቱርክ የባህር ኃይል በመቶዎች የሚቆጠሩ የጦር መርከቦችን ወደ ሜዲትራኒያን ባህር በማንቀሳቀስ አካባቢው የቱርክ የግል ባህር እንደሆነ ለማሳየት እየሞከረችም ትገኛለች። ይህ የባህር ላይ ሽኩቻ ለዓለም ንግድ ትልቅ ስጋት ነው። በቀይ ባህር በኩል ያለው የንግድ መስመር ከተዘጋ የዓለም የኢኮኖሚ ከፍተኛ ሁኔታ ይናጋል። ቱርክ ይህን እንደ መሳሪያ በመጠቀም ምዕራባውያንን በእስራኤል ላይ ጫና እንዲያሳድሩ ለማድረግ እየሰራችም ትገኛለች። ኤርዶሃን በንግግራቸው ውስጥ የታሪክን ማህደር በመፈተሽ የድሮውን የኦቶማን ግዛት ጀግንነት እያወደሱ ይገኛሉ። በ1918 ዓ.ም አካባቢ የኦቶማን ጦር አዛዦች ከብሪታንያ ወራሪ ኃይል ጋር በፍልስጤም ምድር ያደረጉትን የሞት ሽረት ትግል በማስታወስ ዛሬም የቱርክ ጦር ፍልስጤምን ነፃ ለማውጣት ያንኑ ታሪካዊ ግዴታቸውን እንደሚወጣ በአደባባይ አውጀዋል። ይህ ታሪካዊ ንጽጽር በቱርክ ሕዝብና በመላው የእስልምና ዓለም ዘንድ ከፍተኛ የብሔርተኝነትና የሃይማኖት ስሜት የቀሰቀሰ ሲሆን ጦርነቱን ተራ የድንበር ግጭት ሳይሆን የህልውናና የቅዱስ ስፍራዎች እንደ አል-አቅ መስጊድ ጥበቃ ዘመቻ አስመስሎታል። ኤርዶሃን ራሳቸውን እንደ አዲሱ ሱልጣን እየቆጠሩ የጠፋውን የእስልምና ዓለም ክብር ለመመለስ ቆርጠው ተነስተዋል። በቱርክ አደባባይ በሚደረጉ ሰልፎች ላይ ወደ ኢየሩሳሌም እንዘምታለን የሚሉ መፈክሮች በብዛት ይሰማሉ። ይህ ህዝባዊ ስሜት ኤርዶሃን ወደ ኋላ እንዳይሉ ከፍተኛ ግፊት እያደረገባቸው ይገኛል። ጦርነቱ የፖለቲካ ብቻ ሳይሆን የርዕዮተ ዓለም ፍልሚያ ሆኗል። ከሁለቱም በላይ ዓለምን ጉድ ያሰኘውና የእስራኤልን የልብ ትርታ ያቆመው ሌላው ታላቅ ክስተት የቱርክና የሶሪያ የዓመታት የእደም ጠላት በአንድ ጀንበር ወደ ወዳጅነት መቀየሩ ነው። ኤርዶሃን ለዓመታት ሲዋጓቸው የነበሩትን የሶሪያውን መሪ ባሻር አልሳድን ለማግኘት ወደ ደማስቆ ያመሩት ጉዞ የመካከለኛው ምስራቅን የፖለቲካ መዝገብ የገለበጠ ታላቅ ክስተት ነበረ።
ሁለቱ መሪዎች የነበራቸውን የዘመናት ልዩነት ወደ ጎን በመተው የጋራ ጠላታቸው የሆነችውን እስራኤልን ለመደምሰስ አንድ ላይ ቆመዋል። ቱርክ፣ ሶሪያ፣ ጋዛና ሊባኖስ አንድ ላይ ያሰረ ጠንካራ ጸረ እስራኤል ግንባር በመፍጠሩ እስራኤል አራቱ ማዕዘናት በእሳት እንደተከበበች ተረድታለች። ይህ አዲስ ጥምረት ከኢራንና ከተለያዩ ታጣቂ ኃይሎች ጋር በመቀናጀት እስራኤልን ለመጨፍለቅ የተዘጋጀ ግዙፍ የብረት ግድግዳ ሆኗል። ሶሪያ አየር ክልሏን ለቱርክ አውሮፕላኖች ክፍት ማድረጓ እስራኤል በሶሪያ ውስጥ የምታደርገውን ማንኛውንም እንቅስቃሴ አደገኛ ያደርገዋል። ቀደም ሲል ቱርክ ሶሪያን የምትዋጋ መስሎ እስራኤልን ትደግፍ ነበረ። አሁን ደግሞ ጨዋታው ተቀይሯል። እስራኤል አሁን ፊት ለፊት የሚጋጠማት ተራ ታጣቂ ሳይሆን በዘመናት ቴክኖሎጂ የሰለጠነ ግዙፍ የመንግስት ጦር ነው። በእስራኤል በኩል ያለው ሁኔታ እጅግ አሳሳቢ እየሆነ መጥቷል። እስራኤል በበኩሏ የቱርክን ተጽዕኖ ለመቀልበስ በቱርክ ውስጥ የሚገኙ የተለያዩ አናሳ ብሔረሰቦችን በተለይም በኩርድስ አካባቢ ያሉትን በማነሳሳት የውስጥ ብጥብጥ ለመፍጠር እየሞከረች እንደሆነ መረጃዎች ያመለክታሉ። የእስራኤል የስለላ ድርጅት ሞሳድ በቱርክ ውስጥ ሰርጎ በመግባት የተለያዩ የጥፋት ስራዎችን ለመስራት እየሞከረ ቢሆንም የቱርክ የደህንነት ተቋም ኤምአይቲ ግን ንቁ ሆኖ ተገኝቷል። በቅርቡ ቱርክ በርካታ የእስራኤል ሰላዮችን በቁጥጥር ስር መዋሏን ይፋ ማድረጓ በሁለቱ አገራት መካከል ያለውን የስለላ ጦርነት አደባባይ አውጥቶታል። ሆኖም ይህ የእስራኤል ስልት የቱርክን ቁጣ ይበልጥ ከማቀጣጠል ባለፈ ያመጣው ለውጥ የለም። ኤርዶሃን እስራኤልን በቤታችን ውስጥ እሳት ለመለኮስ ብትሞክር እኛ ቤቷን እናፈርሰዋለን በማለት በቁጣ ተናግረዋል። በአሁኑ ሰዓት የመካከለኛው ምስራቅ ቀጠና በክሮች ላይ የተንጠለጠለ ፈንጅ ሆኗል። ዲፕሎማሲያዊ ንግግሮች ሙሉ በሙሉ ቆመዋል። የሰላም ተስፋዎች ጨልመዋል። ይህ ጦርነት ከተቀሰቀሰ የዓለም የነዳጅ ገበያ ሙሉ በሙሉ ይስተጓጎላል። የነዳጅ ዋጋ በአንድ ጀንበር ሰማይ ሊነሳ ይችላል። ዓለም አቀፍ የንግድ መስመሮች ይዘጋሉ። ይህም በዓለም ዙሪያ የኑሮ ውድነትና ረሃብን ሊያስከትል ይችላል። የአሜሪካና የምዕራባውያን ሀገራት ከፍተኛ ጭንቀት ውስጥ ወድቀዋል። በአንድ በኩል ኔቶ አባል የሆነችውን ቱርክን ማጣት አይፈልግም። በሌላ በኩል ደግሞ ስልታዊ ወዳጃቸው የሆነችውን እስራኤልን መጠበቅ ይፈልጋል። ሩሲያና ቻይና ይህን አጋጣሚ ተጠቅመው በመካከለኛው ምስራቅ ያላቸውን ተጽዕኖ ለማሳደግ እየሰሩ ነው። ሩሲያ ከቱርክ ጋር ያላትን ወታደራዊ ትብብር በማጠናከር አሜሪካን ከአካባቢው ለማስወጣት እቅድ አላት። በተለይም በ2025 እስከ 2028 ባለው ጊዜ ውስጥ የዓለም ኃይል ሚዛን ሙሉ በሙሉ ሊቀየር እንደሚችል የፖለቲካ ተንታኞች ይተነብያሉ። ቱርክ ከአሜሪካ ተጽዕኖ ወጥታ የራሷን የፖለቲካዊ ወታደራዊ መስመር በመከተል ላይ ትገኛለች። ይህ ራስን የቻለ የቱርክ ጉዞ እስራኤልን በማንኛውም ጊዜ ሊውጣት የሚችል አውሬ ሆኖ ተደቅኖባታል። ይህ ግጭት በቀጥታ ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት መንገድ ብዙ ናቸው። ለምሳሌ አሜሪካ እስራኤልን ለመርዳት ጣልቃ ከገባች ሩሲያና ኢራን ከቱርክ ጎን ለመቆሙ ይችላሉ። ይህ ደግሞ በኒኩለር የታጠቁ ሀያላን አገራትን ፊት ለፊት የሚያጋጭ አሰቃቂ ክስተት ይሆናል። ዓለም ከሁለተኛው የዓለም ጦርነት በኋላ እይታው የማይታወቀው ታላቅ እልቂት ሊከሰት ይችላል። በማጠቃለያ አሁን በሶሪያ አየር ክልል የታየው የቱርክና የእስራኤል ግጭት የትልቁና የመጪው አሰቃቂ ጦርነት ቅምሻ ብቻ ነው። የዘመናት የፖለቲካ ድርድር፣ የስምምነት ፊርማዎች፣ የሰላም ጥሪዎች በአየር ላይ ተነው ጠፍተዋል። ቱርክ ሰይፏን መዛለች፣ እስራኤልም ጋሻዋን አዘጋጅታለች። የሶሪያ መሬት የሀያላኑን የደም መፋሰሻ ሜዳ ሆኗል። ቀጣዮቹ ቀናት፣ ሳምንታትና ወራት የሰው ልጅን ታሪክ በደም የሚጽፍ የዓለምን ካርታ በአዲስ መልክ የሚስሉ ምናልባትም የአንድን ዘመን ማብቂያ የሚያበስሩ እጅግ አሳዛኝና አስፈሪ ክስተቶችን ይዘው እንደሚመጡ ምንም ጥርጥር የለውም። ጦርነቱ በደጃፋችን ነው፣ እሳቱም እየነደደ ነው። ዓለም ይህን የጥፋት ማዕበል ለማስቆም ጊዜው ረፍዶበት ይሆን? መልሱን የምናገኘው በቅርብ ጊዜ በሚተኮሱት ከባድ ሚሳይሎችና በሚፈሱት ንጹሐን ደሞች ውስጥ ይሆናል። የሰው ልጅ ስልጣኔ በገዛ እጁ በፈጠረው የጥፋት መሳሪያ
ሊጠፋ የሰከንዶች ዕድሜ ብቻ የቀረው ይመስላል። የጥፋት ሰዓቱ እያንኳኳ ነው። እኛስ ለመጪው ጨለማ ምን ያህል ተዘጋጅተናል?